እኔ እንደውም ደውዬ በደንብ አርገሽ መርፌውን በደንብ ማደንዘዣውን እንዳሰጩ ማደንዘዣው እያወቀው ፔኑን እያወቀው አርጊ ነው ማለት ለይቺ ተቆርጣ መጥቆ ኢየሱስ ኢየሱስ አንተ ለግናውን ሰው ምትፈራ ንብረቴ ነው ገብቶሻል። የገዛ ስጋዬ ነው ዝም ብሎ በኢየሱስ የኔ ጓደኞች ይመጣሉ። የኔ ጓደኞች መተው መማለል አለባቸው። በዚህ ደግሞ በተለጠፈ ነገር ልጣላ እንዴ ያዩትና ሄድስስጠላ ዞር በልሽ። እግዚአብሔር ሴት ወንድ የሚባል ነገር እዚህ ነገር ላይ የለም። ሕክምና ላይ መርጣ አትታከምም እንዴ እኮ አሁንም እንደዚህ ስትል ካለ በእናትህ ይደክሞኛል። እኔ ሌላ ሴት ፊት ልብስ አውልቄ ምናምን ሕክምና እኮ ነው ይሄ እንትን ስፓ ምናምን አይደለም እኮ እየሄድክ ያለኸው። ሰላም ሰላም፣ እንዴት ናችሁ የዚህ ዩቲዩብ ተከታታዮች? እንግዲህ ዛሬ በአዲስ ቪዲዮ ነው እየመጣን ያለ ነው። እንግዲህ እንደምታውቁት ያለ ቪዲዮ ነው ይዘን የመጣ ነው። ከሰሞኑ ትንሽ ሹካታ ምናምን ትንሽ ፈታ የሚያደርግ ነው። ሰሞኑን እንግዲህ የነበረውን ነገር አይታችኋል። ያለውን ነገር እንዴት እንዳሳለፍን ምናምን ሁላችሁም አይታችኋል። እንግዲህ እናንተ እንዳሰባችሁት ሳይሆን እኔ ትክክል ሆኜ ነገሮችን አልፈናል። እዚህ ጋር ሌላ ነገር ከማውራት በፊት ስለምትሰፖርት ስለምታረጉን ስለምትሰጡን ድጋፍ በሙሉ በጣም ነው የምናመሰግነው። በጣም ነው የምናከብራችሁ የምንወዳችሁ። እንግዲህ ዳጊ ሰሞኑን በጣም እንዳስከፋኝ እናንተም ታውቃላችሁ። ኮሜንት ላይ ኮሜንት እንደምታረጉልኝም ሁላችሁም እንደምትሉ በቃ እየወደደሽ አይደለም እየተጫወተብሽ ነው ምናምን ብዙ ነገር ስትሉ ነበረ። እንግዲህ ሰሞኑን የተለቀቁት ቪዲዮዎች እንዳያችኋቸው ከሆነ ደግሞ ያን ነገር እንዲያሳምን የሚያረግ ነገሮች ነው የነበረው። እንግዲህ ዳጊ እንግዲህ አይታችሁታል ምን አይነት ነገር እንዳደረገ። ሰው በጣም ያው የሚያስቅም አለ የሚያሳዝንም ነገር አለ ምናምን። እንግዲህ ዳጊ ሊገረዝ ገብቶ አልፈልግም ብሏል። ምክንያቱም ምንድነው እንደዛ የለፋንበት ከእናንተ ጋር ስናወራ የነበረው ሁሉን ነገር አስተካክለን ነርስ ጋር ደውለን ያለውን ነገር ጠይቀን አውርተን ጨርሰን ከገባን በኋላ እዚህ እንግዲህ ምንድነው የተፈጠረው ነገር እምቢ ብሎ ነው አልገረዝም ብሎ ነው። ያው የሮጠውን ሩጫ እንኳን እኔ ማንም ይደርስበት አልነበረም የነበረው ሁኔታ ምናምን አይኖ በጣም ተጨንቋል ምናምን። ግን እኔ በዚህ መሀል ውስጥ በጣም ጥርጣሬ ውስጥ ነው የገባሁት። ምክንያቱም ምን እየተደረገ ነው? ምን እያረገ ነው? እውነት ነው ወይ ይሄ ነገር ወይስ እያሾፈ ነው? ምንድነው? ምን እያረገ ነው ብዬ በጣም ተሰምቶኝ ነበረ። በጣም ከፍቶኝ ነበረ እያንዳንዱ ነገር። ያው እንደምታውቁት ሁሉም እንትን ፍረሳው አይደለ ትፈራላችሁ እንደሰው ምናምን እና ማመን ባለብኝ መልክ አምኛለሁ። ያለውን ነገር እንዲስተካከል ነው የምፈልገው። እኔ ዳጊ ወደ ህይወቱ እንዲመለስ ፈልጋለሁ። ወደ ጥሩ ማንነቱ እንዲመለስ ፈልጋለሁ። ወደ ያለበት ይሄ ያለበትን ጭንቀት ችግሮች ረስቶ ሙሉ ሰው ኦፍኮርስ ሙሉ ሰው እንዲሆን እንደ ማንኛውም ወንድ ራሱን ችሎ የሚፈልገውን ነገር እንዲያደርግ ፈልጋለሁ። እስካሁን ደግሞ እኔ ያልተውኩትም እንደዚህ አይነት ነገር ገጠመው ብዬ ያልተውኩትም ከልቤ ፍቅር ስላለኝ ነው፣ ስለምወደው ነው። ችግሩም ላይ ሀዘኑም ላይ ደስታውም ላይ በቃ ሁሉም ነገሩ ላይ መካፈል ስለምፈልግ ነውና ዳጊ ሊገቡት የማይችሉ አንዳንድ ነገሮች ሊኖሩ ይችላሉ። እነዛን ነገሮች ደግሞ በሂደት ሲያያቸው የሚያስተካክላቸው ነገር ሊሆን ይችላል እና እኔ ሴት በዚህ ያህል ይፈራል ብዬ እኔ ከሚያረጋቸው ነገሮች በሙሉ ዳጊ ሴት ይፈራል ብዬ ለኔ ለማሰብ በጣም ይከብደኛል። እግዚአብሔርን ነው የምነግራችሁ። አሮ ነው በጣም ነው የሚፈራው። በቃ እኔ ይሄ ነው ብዬ አልነግራችሁም። የዛለትም እንግዲህ ስንት ነገር ጨርሰን አውርተን ከገባን በኋላ ምንድነው የተፈጠረው ነገር? ዶክተሯ ሴት ናት ብሎ ነው ሮጦ የሄደው። እንግዲህ ምን ማድረግ እንደምችል አላውቅም።
እና እንደምታውቁት እንግዲህ በጣም ነው የተናደድኩት የዛለት እንዴት ሮጦ እንደሄደ ራሳችሁ ማይታችሁታል ምናምን በጣም ነው የደበረኝ እኔ በሰዓቱ የውሸቱንም ነው የመሰለኝ ምናምን ግን ቁጭ ብዬ ደግሞ ያው ገባችኋል ጥዬ መሄድ አልችልም ይሄን ነገር ከቨር ማድረግ አለብኝ ማስተካከል አለብኝ ምናምን ቁጭ ብዬ ሳወራው ደግሞ ለምንድን ነው ሄደው ያው ዶክተሯ ሴት ስለሆነች ማንም ሴት እንዲነካኝ አልፈልግም ነው ግን ህመም ታሞ ምርጫ የለም እኔ አንድ ህመም ካለብኝ ህመሜ በእንትን ነው ሊሆን የሚችለው ማለት አንድ ሰው ሲያመው ዶክተር መርጦ አይደለም መድኃኒት መርጦ አይደለም ሰው የሚሻለው ስለዚህ ወንድሜን ከሆነ ወንዴኛል ሴትሜን ከሆነ ሴተኛል ምክንያቱም ዶክተር እስከሆኑ ድረስ እኔ ልመርጣቸው አልችልም በሽታ መርጣህ አይደለም የምትይዘው ምናምንና ምንም ማድረግ አይቻልም ስለዚህ እኔ በዚህ ሁኔታ ከሱ ጋር በጣም መጨቃጨቄ ከዚህ በኋላ ወንድም ይሁን ሴትም አሁን እኔ አላሳመንኩትም እሺ ወንድ ነው እንትን የሚልህ ምናምን አላልኩትም ቢኮዝ ማመን አለበት በቃ አሁን ወደ ነገሮች ወደ እውነታው ማለፍ አለበት ነገ ጧት የሆነ ነገር ሀፕን ቢያደርግ ሴትን የመፍራት እንትኑ ካልጠፋ ከባድ ነው የሚሆነው ስለዚህ አይሆንም ብያለሁ ሴትም ይሁን ወንድም ከዚህ በኋላ ምንም አይነት ርህራሄ የለም እንደ ባይዘዌ ማለት ነው ምንም አይነት ፊት ነው ያልሰጣሁት ከዚህ በኋላ ልሰጣውም አልችልም ምክንያቱም ማንም ሰው ሊለፋው ከሚችለው በላይ ነው የለፋሁት ከገባው እንደ ቀላል እንዲያይብኝ አልፈልግም ድካሜን ዛሬ እንግዲህ ቀጥሬዋለሁ ይመጣል እንግዲህ ምንም ሴትም ትሁን ዶክተሯ ወንድምቱን ከፈለኩ ራሴ አስገብቼ ነው ይሄን ነገር የማደርገው ስለዚህ ምንም አይነት እንትን እንዲወስድብኝ አልፈልግም በትክክል ተገርዞ መውጣት አለበት ያው እንዲድን ስለምፈልግ ነው ካለበት ጭንቀት ካለበት ስትረስ ውስጥ ምናምን እንዲወጣ ስለምፈልግ ነው ያን ያህል እናንተ በሌላ መንገድ እንዳታረጉሙ ምክንያቱም ዳጊ እኔ መጨረሻው ልሆን እችላለሁ እኔ መጨረሻው ላልሆን እችላለሁ አይታወቅም ይሄን መደምደም አይታወቅም ግን ለነገ ህይወቱ ለነገ ማንነቱ ራሱን መተካት አለበት ራሱን ማቋቋም አለበት በቃ ራሱን መምራት አለበት ይሄ ደግሞ ግዴታ ህይወት ብላችሁ ስታስቡ አንድ አካል ደግሞ ግዴታ ያስፈልጋቸዋል ስለዚህ በትዳር ውስጥ ለመኖር ልጅ ወልዶ ቤተሰብ መስርቶ ለመኖር እዚህ ጋር ማስተካከል ያለበትን ነገር ማስተካከል አለበት እሱ ያላስተዋለው እኔ ካስተዋልኩት ደግሞ ይሄን ማስተካከል ፈልጋለሁ አብሮኝም ቢሆን አብሮኝም ባይሆን አንዳንድ ሰዎች አይወድሽም ምናምን ብላችሁ ቴክስት ያደርጋችሁ ልጆች አላችሁ መውደዱንማ በደንብ ጠንቅቃችሁ ታውቃላችሁ ሁሌም ነው የምናገረው እኔ የሰጠኝን ነው እየመለስኩለት ያልሰጠኝን ነገር ፍጹም ነው ዳጊ ልመልስለት አልችልም ዳጊ ለኔ ቦታ ባይኖረው እኔ ለዳጊ ምንም አይነት ቦታ አይኖረኝም ከማክበር ከሰላምታ ከጥሩ ምላሽ በቀር የተለየ ነገር ሊኖረኝ አይችልም ሰጠኝና የመለስኩለት ስለዚህ ህክምናው መውሰድ አለበት ህክምናው ለራሱ ነው የሚጠቅመው ለማንንም አይደለም ስለዚህ የሚያስፈልገውን ነገር እንዲያደርግ አሁን እሱን ቀጥሬያለሁ እሱ እስከሚመጣ ድረስ ለእናንተ ነው እንደዚህ የማወራላችሁ እንጂ ለሱ በጣም ተቆጥቼ በጣም እንደመረረኝ እንደከፋኝ ምናምን አድርጌ ነገር ለእናንተ ነው ሁሉ ሚስጥር የሚነገራችሁ በጣም እንትን አድርጌ ነው ያመጣሁት ዛሬ ላይ ግን በቃ በጣም ሲሪየስ ሆኜ ከሆነ ይሆናል ካልሆነ አም ሶሪ ትቼ ሁሉ ሄዳለሁ እለዋለሁ ግን መቼም ትቼው አልሄድም እንዴት ሰላም ነው አለ ሁሉ ሰላም እግዚአብሔር ይመስገን ምንድን ነው በቃ አልሆነልሽ አይደል አይ ከመፍት ጉዳይ ነው አሁን በኋላ እንደማልጫነ ነገር ያለው ስቀጥረን አሁንም ካልተመቸ ደግሞ ጊዜ መፍጀት የለብንም እንደውም ድካም ምናምን ስላለብኝ ምግብ መብላት ፈልጋለሁ መሄድ እንችላለን አለመገረስ ትችላለህ ችግር የለው ስለዚህ እኔ ራሴን ችዬ እንትን ነበር መብት ነው ኤኒ ታይም እኮ እኔ መቸገርም የለም ተቸገርኩኝ አላልኩም ኖርማሊ ግን ባረክልኝ ነገር እኔ ባረኩልህ ነገር ደስተኛ የምትሆን መሰለኝ ካልሆነ ደግሞ ኤኒ ታይም አንተ በምትፈልግ ሰዓት ሁሉ ነገር መሆን ይችላል አሁን ገብተን መደረስ ካልፈለክ ደግሞ መሄድ እንችላለን የመጣ ነው ለምን ሆነ ነው እሱ የእንተ ፍላጎት ነው እያልኩ ያለው ስላስገድድ ላሯሩጥህ ምናምን አልፈልግም መሯሯጥ ምናምን ሳይሆን ትክክለኛ ፍላጎት ነው አምነህበት ሳይሆን ያስቃል እንደማወራው ነገር አይ ኖርማሊ ዛኔ መቋመኝበት አልነበረ ገብቼ ሲጀመር እንደዚህ እንት አለባበስ ራሱ ለምተው እኮ አይ ነው ይዣለሁ ዝምተው የዛኔም ሴት ስለነበረች ነው እንጂ እኮ ተስማምተን መተናል እኔ ሴት ነኝ አይደል እንዴ ሌላም ሰው ሌላ ሰው ነው አይደል ሴት ወንድ የሚባል ነገር እዚህ ነገር ላይ የለም ህክምና ላይ መርጣ አትታከምም እንዴ
እኮ አሁንም እንደዚህ ስሜት ካለ በእናትህ ይደክሞኛል። ኖ ሌላ ሴት ፊት ልብስ አውልቂ ምናምን ህክምና እኮ ነው ይሄ። እንትን ስፓ ምናምን አይደለም እኮ እየሄድክ ያለኸው ወይ ዋና ምናምን ወይ ምናምን የሆነ መዝናኛ ቦታ አይደለም። ልብስ ሳለብስ እኔ ሰው ፊት አሁን ቆም ሲጀምር እንደዚህ ቁራ ራሱ ሲጮህ የጥሩ እንትን አይደለም። ስለዚህ መቅረት ነው። እንትኑን ይዘው ሊሄዱ እኮ አላውቅም። ራስ ጠርታቸው ነው መሰለኝ። ምን ነው እቺ ተቆርጣ የምትቆርጠው? ኢየሱስ ኢየሱስ አንተ ግን አሁን ሰው የምትፈራ ንብረቴ ነው ገብቶሻል። የገዛ ስጋዬ ነው ዝም ብሎ በኢየሱስ እኔ በጣም ነው ማፍረው ጊዜ አንተ ወይኔ ሰጥሽና በፍሬም አድርገሽ ሳሎን ቤት በስማ አንተ በጣም ነው ማፍረው የምፈራው። ምን ያደርግልሃል? ንብረት ማለት ያንቺ አይደል? ኖ ይሄ ንብረት ይቆይልኝ መብቴ ነው። ንብረት ማቆየትም ማዘግየትም እችላለሁ። አልፈልግም። ይሄ እኮ ከቤት ከመኪና ከወርቅ ከዳይመንድ ራሱ የበለጠ ዋጋ ያለው በፍጹም እዚህ ጋር ሲጀመር ማለት ነው። አንተ ፍላጎት አለ አይደል? እንደዚህ አይነት ነገር አንተ ነው የምትፈራው። ሴት ጭራሽ በግድግዳ ሰው እንዲያይብህ እንዲያይ ያልፈለከው ጭራሽ በግድግዳ ሰቅላለሁ። እሱ ቤቴ ነው እኮ ገብቶሻል። ቤት ስንት ሰው ነው የሚመጣው? አንቺ ነው የምታየው። የማን ነው እንግዳ አይመጣም። ቢያንስ ስታዩ እኔ ጓደኞች አይመጡም። እሺ ያንተ ጓደኞች አይመጡም። ያንተ ጓደኞች ሲመጡ የኔ ጓደኞች ይመጣሉ። የኔ ጓደኞች መተው መማለል አለባቸው። በዚህ ደግሞ በተለጠፈ ነገር ልጣላ እንዴ? ያዩትና ሄድስ ያስጠላ። ዞር በልሽ። እግዚአብሔርን ከኔ ጋር እንዳትቀልድ እንደዚህ እንዲ ፈታል ይልግባኝ። አጋባኝ አልፈልግም። ዞር በል አልፈልግም። አልፈልግም። ስንት ነገር አለብኝ እኮ እኔ እንደውም ደውዬ በደንብ አርገሽ መርፌውን በደንብ ማደንዘዣውን እንዳሰጩ ማደንዘዣው እያወቀው ፔኑን እያወቀው አርጊ ነው ማለት ደፋር ሲጀምር ሰቅለ ምናምን አንተ ገና ቆይ ዛሬም ሴት ናት። አዎ ሴት ናት። በቃ እኔ አልወድም። ባለፈው ጨርሰናል አይደል? እኮ ችግር የለውም። ስፔሻል ዶክተር ነው የተገኘው። ወንድ ነው ዛሬ ተረኛ ወንድ ነው ብለሽ እና ታዲያ ለምን ሴት ነው የምትይኝ? ወንዱ ኦልሬዲ ለቅሶ ነው ምናምን ገጠመው ተባለ። አዩአችሽ ሴት ናት። ግን እኔ ወንድም ቢሆን ኢትስ ኦኬ። ወንድ ከሆነች አላወልቅም። እኔ አንቺ ፊት እንጂ ሌላ ሰው ፊት ሱሪና አልፈታም። ምን ሆነሻል? ደስ ሊልሽ እኮ ነው የሚገባው። እንደውም እኮ ይሄ በሽታ ነው። ይሄ ሕክምና የሚያስፈልገው ነገር ነው። አንተ መምረጥ አትችልም። የምትመርጠው ነገር ሱፐር ማርኬት ሄደ ይሄን ፈልጋለሁ፣ ይሄን አርጉልኝ፣ በዚህ ቀይሩልኝ፣ በዚህ ለውጡልኝ ምናምን የምትለው ሱፐር ማርኬት ሄደ ወይም ይሄ የገበያ ማዕከል ምናምን ነው። ሕክምና መተህ ዶክተር ትመርጣለህ? ማነህ አንተ? ለሕክምና የመጣ እኮ ዶክተር ነው። ምን ማለት ነው? ከዚህ ይጀምራል ስነ ምግባር። እሺ እግዚአብሔርን ስነ ስርዓት ይኑር። ካልሆነ ደግሞ እኔ በጣም ደክሞኛል። አንተ በጣም አቆይተኛል። እዚህ ጋር መቆም አይጠበቅብኝም። ከፈለክ ካልሆነ በቃ ካልፈለክ ለምን ነው? ወዲ ደክሞኛል። አታስብልኝም እንዴ? ጌታዬ ሆይ እንዴ አምኜበት ነው የመጣሁት። ምንድነው ብስጭት የምትይው እንዴ? ከኔ ነው አካል የሚቀነሰው እኮ አይደለም። እኔ ነው እንደውም ትሪት ልታርገኝ የሚገባው። እዚህ ጋር የማይፈለግ ነገር እኮ ነው እየተወገደ ያለው። የሚፈለግ ነገር ቢሆን ኖሮ ይቀመጥ ነበር። ስለማይፈለግ ነው። ጭራሽ አንተ የማይፈለግን ነገር ስጡኝ አትስጡኝ ብለህ ለመለጠፍ ነው ፕላን። ሳልቀበልም አልወጣም እንዴ? የኔ የሆነ ነገር በስመ አብ ሄዶ አንተ ግን በጣም ነው የምታስፈራው። እግዚአብሔር እንዴ ስሚ ግን አያመማ እንዴ? እኔ ምን አውቃለሁ? እየጠየከኝ ነው። እንዴት ነው ነገሩ? እንዴ እኔ አላውቅም። የሆነ አሁን ቀንስ ያስፈራል እኮ ለምርስስ ቦታ ነው። አንድ ሌላ ቦታ ምናምን እኮ ቢሆን ችግር የለም። እንዴ አንተ ወንድ ነህ፣ በዛ ላይ የአርሴናል ደጋፊ ነህ። በጣም ብዙ ቻሌንጅን የምታውቁ ሰዎች ናቸው የአርሴናል ደጋፊዎች እና ይሄ እኮ በጣም ኢዚ ነው ለእናንተ። በዛ ላይ ደግሞ ወንድነትን አውቃለሁ ከሚል ሰው እንደዚህ አይነት ፍራቻ ነው። አይ ወንድነትና ይሄ አይገናኝም ሜሪ። እንዴ በጣም ስስ ጎን እኮ ነው። አይ እኔ ወንድ ነኝ ከሚል ሰው እንደዚህ መጨናነቅ ምናምን ከሚፈራ ሰው እኔ አላውቅም። የራሱ ወንድነቴን ማለት ነው ከተገረዝኩኝ በኋላ ታይዋለሽ እያልኩሽ ነው እንዴ። እኔ ማየት አልፈልግም። ምንድነው ሻና ምን እሱ ነው ወገቤን በጣም ነው ያመመኝ። ፋሻስ
እኔ እሱን ነገር አዩ ግን በቃ ውስጥ አሞኛል። እኔ ራሴ በእናት እሺ አሞኛል በእናት ለምስ እሺ ነገኝ ማሳጅ ማለት ማሳጅ መግባት ፈልጋለሁ። ሌላ ሰው ሊነካሽ ማለት ነው እንዴ? ኧረ ሴት ናት ማሳጅ የምታደርገው እንዴ? እኮ በወር አንዴ እኮ የሚመከር ነገር እኮ ነው ማሳጅ እኮ። ይሄ ጓጎሎ ሰውነት መፍታታት አለበት ምናምን። እኔ ደግሞ ስፖርት ስለጀመርኩኝ አሁን ግዴታ ሰውነቴ እየተያያዘ ነው። ስለዚህ የግድ ያስፈልገኛል። እኔ ሴትም ብትሆን ይደብረኝ ዳጊ። ይሄ የሚያስከፋ ነገር ነው። ወንድ ቢነካኝ ሴት ነው እንዴ? ማንም ሰው ሄዶ የሚሰራበት እኮ ማሳጅ አብረን መሄድ እንችላለን እኮ ስፖርት ስለጀመርኩኝ ሴት ናት ማሳጅ ማለት። ወይኔ ጉዴ ዳጊ ግን እግዚአብሔር ያዝልቅልኝ። እንዲህ ሴት የምትፈራውን ነገር አምላኬ ወይ ቁጠርልኝ። ፈቃደኛ ትሆኛለሽ? እሺ እሺ። ልጅ እንደዚህ አስተኝታ እንደዚህ ስታር እሺ አምላኬ ሆይ አትቀይርብኝ። ፈቀደልሽ ሜሪ ጌታዬ ይሄን ተንበርክኬ ነው የምልህ። አትቀይርብኝ የኔ አባት እግዚአብሔር። እንደዚህ አይነት ሰው መሆን ደስ ይለኛል። ግን ደግሞ ይሄ ሴት ማለት ሴት ነው የምታሻው ምናምን። ያው ወንድ ቢሆን ትንሽ እንደውም ያስፈራል። እንዴት ነው ራቁትሽን ወንድ አየሽ ምናምን ያስፈራል። ፀጉርን አትቆረጥም ግን አንተ? አልገባኝም። እግዚአብሔር ሀሳብ ሆኖብኝ። የምን ሀሳብ ነው የሚሆንብህ? በቃ ምንም ምንድን ነው ሀሳብ ነው ራሱ እኮ እየበላሁ አይደለም እኮ ፀጉርን መቆረጥ አለብህ። አልገባኝም ነገር ነው። ግዴታ ፀጉር ቤት መሄድ አለብህ ማለት እንዴ? ለምንድን ነው እንደዚህ ሆንከው? ይሄ ሀሳብ ቤት በኩል አልኩሽ። ምግብ ራሱ እኮ እየበላሁ አይደለም። አቤት ይሄ ሀሳብ ይሄ ምክንያት አታርገው። ይሄን ሀሳብ ቴንሽን አርገው ሲጀመር ማለት ነው። አንደኛ ነገር ትደውላለች። ቆይ ራሷ ተራስ ደስ ነግሬታለሁ። መተናል ብያታለሁ። ሳትመጣ ነው መምጣታችን ያለው ዘራውካ ምክንያቱም ሰው ነበር ወረፋ አንተ ሌላም ሰው እኮ አለ ለዚህ አይነት ተጠቂ የሆነ ሰው ልምድ ተለዋወጡ፣ ተገናኙ ምናምን ልምድ ተለዋወጡ። ምንድነው ግሩፕ ሰሚ ያጋጣሚ ጉዳይ እኮ ነው። በቃ ጩጬ በነበርኩ በሰባት ቀን ምናምን አይደለ የዛኔ አሞኝ ምናምን የዛኔ ግን ቆይ ቴትዬን ግን ቆይ ጠይቃታለሁ። እኔ አሞኝ ነበር በጣም አልቻሩም የዛን ሰዓት ገብትሽ ኦኬ ችግር የለውም። እና ግን ሳደግ ደግሞ አድቫንቴጅ አለው አድገህ ምናምን መሆኑ ምንድን አድቫንቴጅ ምን እዚህ ጋር እንዲህ ነው አላለሽም? ግን እኮ ማን ያለ የባህል ሐኪም የት ሄድክ ደግሞ አንተ? እንዴት ነው እኔ ከተሸኛኝም በኋላ ሌላ ቦታ እየወጣክ ትዞራለህ እንዴ? አይ የሆነ 12 ዓመት ሄዴ ነው ምናምን ሄጄ ነበር። አሁን ከምን ትንሽ ቆየት ባለበት ይጠቅምሃል ለራስህ ማለት ነው። አሁን ስታወራ እግዚአብሔር ቪዲዮ ይሄ የምትሰራቸው የቲክቶክ ቪዲዮዎች አሉ። እነሱ ነው የሚመስለኝ ፊት ላይ ያለው ወኔ በጣም ነው በቃ። እና በዚህ አጋጣሚ እድለኛ ነሽ ልልሽ እፈልጋለሁ። ጭራሽ እኔ ነኝ እድለኛ? እሺ አንተ ተገረዚው ነው ችግር የለው። ጭራሽ እድለኛም ሆኛለሁ። ይሁን ጥሩ በቃ። ከዚህ በላይ እኮ ሎተሪ የለም። ሎተሪ ማለት ያው ሎተሪ ብዙ ደስታ የሚገዛ አይደል? ይሄም ደስታ የሚገዛ ነገር ሲሆን ጥሩ ነው። እግዚአብሔር መጨረሻውን ያሳምረው የሚል ፈራ እንዴ? ትንሽ ለምን እንደምትፈራ ግን ወሰኝኝ ነው የመጣሁትኝ መግባት አይጋር አንተ እስከምትሰራ ደርሼ እንጣም ሊማሳጅ እሺ ተው በቃ እሺ ነው አብረን እንሄዳለን። ተው በቃ እሺ። አሁን እኮ ስላመን ወይ አንተን ቤት አስገብቼ ወጥቼ ማሳጅ አድርጌ ተመልሼ እመጣለሁ። ወይ ቢቀርም ኦኬ። ዛሬ ወገቤን ስላመኝ እኮ ነው ስፖርት የጀመርኩት። ስፖርት እያመመኝ ነው እና በቃ የሆነ ኤርፖርት ልሸኝ ብፈልግ እገባለሁ። እንዲህ ካልከኝ አንጠልጥዬ ላላስገባ ስነ ስርዓት አንተ አዛኝ ሳይሆን አእምሮ ይፈቅዶ ነው። እንዲህ እንዳታረጊ እንዲህ እንዳት ከፈለኩኝ ይዤ እገባለሁ ነው ፕሮሰሱ ማየት ካለ ችግር የለውም። የእኔ ፍቅር አታብድል። ሰላም ልኝ ለፈረሽ ደግሞ እዛ ነርሷ ደግሞ ለዛ ነው ሴት እንዳትሆንም እኮ ይፈልጉት። እኔ ራሴ አሁን እንዴ እሷ ደግሞ ብትወድስ ቀልደኛ አዎ ይላል እንዴ በል ግባሽ እያየሁ ግባ። መቼም ዛሬ አትወጣም ጥረስ ይጀመር። ቴንክስ ጋድ እንደዚህ አይነት ስሜት ውስጥ ስለመጣልኝ ደስ ብሎኛል። ለዛ ነው እኔ ችላ እያልኩ ምናምን እንጂ እሄዳለሁ ባለኝ ቁጥር ልቤ እያለ እና
እኔ ማሳጅም አልገባም፣ ወገቤም አልታመምም። አውቄ ነው ምንም የሆንኩት ነገር የለም። ግን በቃ የሱ ሁኔታ እንትን እንዲል ብዬ ነው ችላ እንዳልኩት እንዲሰማው አድርጌ ነው። እግዚአብሔር የተመሰገነ ይሁን። እውነት ይሄን በራሱ አምኖ በራሱ ፈቅዶ ደግሞ መምጣቱ በጣም ለኔ ትልቅ ነገር ነው። በጣም ነው ደስ ያለኝ እግዚአብሔርን። ስለዚህ እግዚአብሔር የተመሰገነ ይሁን። ዳጊም መጥቶ እንግዲህ ምን እንደሚሰማው አላውቅም። እግዚአብሔር እንግዲህ ፍቃድ ጥሩ ነገር ቢገጥመው ነው ደስ የሚለኝ። በእርግጥ ያው ያስፈራል፣ እኔም ብሆን እፈራለሁ። ህመም ሊኖር ይችላል፣ እውነት ነው። በጣም በቃ ነገሮች ከባድ ይሆናሉ ምናምን፣ ግን በቃ አዲስ ሰው ነው የሚሆነው። በእውነት በጣም ብዙ ነገሩ ይቀየራል ብዬ አስባለሁ። እንግዲህ ሰው ያስባል፣ እግዚአብሔር ምንድነው እግዚአብሔር ያሳካል። ስለዚህ እግዚአብሔር ይህን ነገር እንዲያስተካክል እንግዲህ በጸሎት ነው፣ ሌላ በምንም ከእግዚአብሔር ጋር ድርድር የለም። ከጸሎትና ጸሎት ብቻ ነው እና ዳጊዬ አሪፍ ሆኖ ህመሙ ሳይብስበት ደህና ሆኖ ምናምን እንዲወጣ ደስ ይለኛል። አንድ ለምትወዱት ሰው የምትመኙት ነገር ነው። እኔ መልካምነቱን ነው ሁሌ የምፈልገው፣ ጥሩ እንዲሆንልኝ እፈልጋለሁ። ቅድምም ተናግሬዋለሁ። ስለዚህ እግዚአብሔር ፍቃድ እንግዲህ ሰላም ያድርገው ባይነኝ። እኔ ምንም ነገር የለኝም። እንግዲህ መጠበቅ ነው። ያን ያህል ብዙ አያቆይም ብላኛለች፣ ግን ቀጥታ ቤት ትሪት መደረግ አለበት ምናምን ስላለች እንግዲህ ማየት ነው። የኔ እናት ሁሉንም ማስተካከል እንዴት ያሙ ይሆን ህመሙን ነው እያሰብኩት ያለሁትና እሱ ሕክምናውን ጨርሶ እስከሚወጣ እኔ እጠብቃቸዋለሁ። ልክ ምን አይነት ስሜት ይኑሮ አይኑሮ አላውቅም። እና የሚገርማችሁ ነገር እናንተ ግን የማታስተውሉት ነገር ዛሬ ቀለበት አድርጌያለሁ ሆን ብዬ። ምክንያቱም ይሄን ቀለበት ያደረኩት መሽለታ እንደዛ ሮጧል ምናምንና ስለዚህ በቃ አንተ ሆን ብለህ ስለማትፈልገኝ ነው። ስለዚህ እኔም ደግሞ እንደ ድሮዬ ቀለበቴን አደርጋለሁ ምናምን ብዬ ነው ያደረኩት። ይሄው እንደምታዩት አሁን ግን ላውልቀው። ምክንያቱም እሱም እግዚአብሔር ይመስገን አላየውም። ቪዲዮ ካለፈ በኋላ ካየውም ግን ለሱ ብዬ እንዳደረኩት እንድታውቁ ብዬ ነው። አይገርማችሁ? በስመ አብ። እኔ ግን ሆን ብዬ እንዲያየው ነበር የፈለኩት። ብጥር እንዴ እንደዚህ ጸጉረ ተቆረጥ እንዲበል ምናምን እያልኩ ነካካዋለሁ። ምንም ሊያይ አልቻለም። እና በጣም ደስ ብሎኛል። እግዚአብሔር ምስክሬን ዛሬ የመጣበት ወኔ ምናምን ነርሷም እንደነገረችኝ ከሆነ አይዞሽ በቶሎ ነው ደግሞ እንዲህ ትልቅ ሆኖ ሲገረዙ ምናምን ጥሩ ነው ምናምን እና እንዳያችሁት ይሄው ወደ ቦታ ተመልሻለሁ። ግን አውቄ ነው መኪና ውስጥ ነው አድርጌ መጣሁት። ይሄ ለምን ወረክሽ ለማምዘ አንተስ ቢሆን አትሰማኝም ተገረስል ባም ጭቅጭቅ ለመፍጠር ነበር። እግዚአብሔር ብሎት እሱ አምኖ ነው የመጣው። እንግዲህ እኔም ደግሞ ይሄው እሱም በኋላ ቪዲዮን ሲያይ እንዳይመለስ እንዳይደብረው ለሱ ጭቅጭቅ ለመፍጠር ነው አልገባም ካለኝ ብዬ ነው። እግዚአብሔር ተመሰገነውን ገብቷል። እንጠብቀዋለን። ሕክምናውን ጨርሶ እንግዲህ ቢያንስ አሁን 1 ሰዓት ተኩል ሆኗል ምናምን። ወይኔ ዳጊ መጣ ጋይስ መጣል። አሁን ምንም እኔ አልስቅም ምናምን አንድ ሰው እንዳይስቅ እግዚአብሔርን ምንም ነገር እንዳትል። ወይ ዳጊ መጣ። ወይ ጉዲ የኔ ፍቅር ቶሎ ቤት ነው። ምን እያደረግሽ ነው? አይደለም እንዴት ሆንክ? ምን እየሳቅሽ ነው? ኧረ እኔ አልስቅም። መኪናውን ይዘሽ ነይ እንዴ። እሺ ዳጊ እሺ ካስ አይዞህ እሺ አይዞህ አረ ቶሎ በይ እንጂ ምንድነው የምትሄጂው እንዴ? ወንድ ልጅ ተበላሸ። ወይኔ ወንዱ ወይኔ ወንድ ልጅ ይሄ ህመም ለማንም አይስጥ።
ሲነይ በሩን ክፈችው። ዶሮ አይደለ እኮ ውረጂና ክፈች። ቀልድ ነው እንዴ ያልሽው? አረ እቺ እንደውም አዝለሽ ብታስገቢኝ ጥሩ ነው። እስቲ ቆይ እንዴት ነው ማድረግ? እስቲ ቀና በል እንደዚህ። ይሄኛው አይደለም፣ ይሄ ልክ አይደለም። ይሄኛው መስፋት አለበት። ዳግ ኧረ አልተመችም። እሺ ምንም አላደረኩም። ምንም ወይኔ ወንዱ እንግዲህ ቀስ በይ ኧረ ሲንገጫገጭ ይሰማኛል። ቀስ እያልሽ ምንድን ነው የምታስቀርሽው? ኧረ አላስቀረስኩም። እሺ በቃ ለነበረን ነገር ተመልካቾቻችን እናመሰግናለን። ወዳጆቻችን፣ ቤተሰቦቻችን ሰላም ሁኑልን። አይዞህ ዳግዬ የኔ ፍቅር፣ እኔን ይማመኝ የኔ ፍቅር። ብትነጫነጭ ይሆናል እኮ እንዴ። በቃ አሁን አንተ አገኘው ብለህ መነጫነጭ ነው እንዴ ስራ?